ዘይት ዘይቱንና የምግብ ዘይት የተፈቀፈቀ ካሮት አንድ ላይ አፍልታችሁ ለፀጉራችሁ ተጠቀሙ። የምግብ ዘይት ማትፈልጉ ከሆነ ዘይት ዘይቱንና ካሮት እንደዚህ አንድ ላይ ፈቅፍቃችሁ አንድ ላይ አፍልታችሁ ተጠቀሙ። በጣም ፀጉር ያሳድጋል። ምንድነው የምትጠቀመው? አሰራሩ ምናምን የምትሉ ዘይት ዘይቱን ወይም ኦሊቭ ኦይል እና ምግብ ዘይት እና ካሮት ነው። ይኸው አንድ ላይ አፍልቼ ከ5 እስከ 10 ደቂቃ አፍልቼ መሬት ላይ አወርዳለሁ። ከዛ ከቀዘቀዘ በኋላ አጠለዋለሁ። እቃ ላይ ጨምሬ የሚፈልገው ቀን እጠቀማለሁ። ብዙ አርጌ ነው ማፈላው። እስከ 3 ወር እስከ 2 ወር እስከ 4 ወር ድረስ ነው የምጠቀመው። እና ይሄን ከቀዘቀዘ በኋላ በማጥለያ ታጠላላችሁ። ከዛ በቃ እንደ ኖርማል ቅባት አድርጋችሁ ተጠቀሙ። በንጹህ ፀጉር ማለት ሌላ ነገር ተቀብታችሁ ሳይሆን እሱ ብቻ ተቀቡ። ሌላ ነገር ተቀብታችሁ እሱ ነገር ከተቀባችሁ ያሳክካችኋል፣ ፎርፎርም ያመጣል፣ ሽታም ያመጣል። ግን ይሄን ብቻ ከተጠቀማችሁ ምንም ነገር እንትን ማሳከክ ሽታ ፎርፎር ምናምን ነገር በቃ የለም። ስትታጠቡም ይሄን ተቀቡ፣ ሳትታጠቡ በፊትም ይሄን ተቀቡ። በቃ እንደ ቅባት አድርጋችሁ ተጠቀሙ፣ እንደ ማንኛውም ቅባት ማለት ነው። እና በጣም ለፀጉር አሪፍ ነው። ያለሰልሳል፣ ያሳድጋል፣ የሚያምር ፀጉር ይሰጣችኋል። በቅርብ ቀን ለውጥ ታያላችሁ። ተጠቀሙ። ደጋግማችሁ አሰራሩ ቪዲዮ ሰርቼላችኋለሁ። ውስጥ ላይ አለ፣ ገብታችሁ እዩ። ዘይት ዘይቱን ወይም ኦሊቭ ኦይል፣ ምግብ ዘይት እና ካሮት የተፈቀፈቀ ካሮት አንድ ላይ እንደዚህ አፍልታችሁ ተጠቀሙ። በጣም ለፀጉር አሪፍ ነው። እኔ ሌላ ነገር ምንም ነገር ተጠቅሜ አይደለም፣ እሱን ብቻ ነው የምትጠቀመው። ይሄን ብቻ ነው። በጣም ነው የሚያሳድገው። ይኸውን እያወረድኩ ነኝ። አሁን መሬት ላይ ነው። ሌላ ነገር ተጠቅመሽ ነው ምናምን ተፈጥሮ ነው። የተፈጥሮ ፀጉር መንከባከብ አይወድለት ያለው ማን ነው? ተፈጥሮ ፀጉርም እኮ ይንከባከባል፣ መንከባከብ ይፈልጋል። እና በፊት የኔ ፀጉር እንደዛ አልነበረም። አሁን ነው በጣም ያደገው። ይሄን ነገር ተጠቅሜ ነው ደግሞ። በስንት አመትሽ ነው ያላችሁ? አይደለም 3 አመቴ ነው ይሄ መጠቀም ከጀመርኩት። ምንም ተስፋ ሳትቆርጡ ተጠቀሙ። እና ሲቀዘቅዝ አጠለዋለሁ። እንደዚህ ነው በቃ ተጠቀሙ። እሺ ሁላችሁም መልካም እድል።